ይስጥልን የአፍታ ሚዲያ ቤተሰቦች እንደምንሰነበታችሁልን ከአፍታ ሚዲያ የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያ አርዕስተ ዜናዎችን የምናስደምጣቸው ይሆናል። የአራት ኪሎን ቤተ መንግስት በእጅጉ ያስደነገጠ አዲስ ነገር በዛሬው ዕለት ተሰምቷል። የአራት ኪሎ አስተዳደርም በዶክተሮች ተቃውሞ እጅጉን የተደናገጠ መሆኑ ተሰምቷል። በመላው ሀገሪቱ የሚገኙ ሁሉም ዶክተሮች ለአራት ኪሎ የአብይ አህመድ አስተዳደር በ6 ቀናት ውስጥ የደሞዝና የጥቅማ ጥቅም ጥያቄያቸውን የማይመለስ ከሆነ ምድር አንቀጥቅጥ ሰልፍን በአዲስ አበባ ለማድረግ እንደሚገደዱ እየዛቱ መሆኑ ተሰምቷል። ይህንንም ተከትሎ ከፍተኛ ስጋት ውስጥ የወደቀው የአራት ኪሎ አስተዳደር በአሁኑ ሰዓት በርከት ያሉ ዶክተሮችን በማሰር ላይ እንደሚገኝ ተሰምቷል። ይህንንም ተከትሎ ከዓለም አቀፉ ማህበረሰብ ጭምር ከፍተኛ የሆነ ጫናዎች እየተፈጠሩ መሆኑን ሰምተናል። ይህንን ጉዳይ አስመልክቶ ከአራት ኪሎ ቤተመንግስት የተሰማውን መረጃ እንዲሁም ከዶክተሮች ማህበር የተላለፈውን ጥብቅ የተባለ መረጃ ወደ እናንተ በዝርዝር የምናደርስ ይሆናል። በሌላ በኩል እንዲሁ በአማራ ክልል 3 የባዴን ባለስልጣናቶች ላይ የፋኖ ኃይሎች እርምጃ እንደወሰዱባቸው ተሰምተዋል። ለስብሰባ ሲንቀሳቀሱ በነበሩ ዋነኛ የአረጋ ከበደ ቀንደኛ ተላላኪዎች ላይ የፋኖ ኃይሎች እርምጃ እንደወሰዱባቸው ሰምተናል። በአሁኑ ሰዓትም የክልሉ ባለስልጣናት ከፍተኛ ስጋት ውስጥ መዘፈቃቸው ተሰምተዋል። በዝርዝር የምታደምጡት ይሆናል። በቀጠለው የአማራ ክልል ውጊያ በፋኖ ኃይሎችና በመንግስት ወታደሮች መካከል እየተደረጉ ያሉ ውጊያዎች አሁንም ተጠናክረው መቀጠላቸው ተሰምቷል። በአርማጮ፣ አቸፈር፣ ጃዊ፣ በለሳ እንዲሁም በራያ ቆቦ፣ ሐይቅና ወልዲያ አካባቢዎች ጠንከር ያሉ ውጊያዎች የተካሄዱ መሆናቸው ተሰምቷል። የፋኖ ኃይሎችም በእነዚህ ግንባሮች ከአገዛዙ ጦር ሰራዊት ጋር በከባባድ መሳሪያዎች ጭምር የታገዙ ውጊያዎችን እያደረጉ መሆናቸው ተሰምቷል። የፋኖን የመልሶ ማጥቃት እርምጃ መቋቋም የተሳነው አገዛዙ በሰላማዊ ሰዎች መኖሪያ ቤቶች ላይ ዙ 23ን ጨምሮ ሌሎችም በርከት ያሉ ከባባድ መሳሪያዎችን እየተኮሰ መሆኑ ተሰምቷል። በክልሉ ያለውን የውጊያ ሂደት አስመልክቶ ከግንባር የደረሱንን መረጃዎች ወደ እናንተ በዝርዝር የምናደርስ ይሆናል። በሌላ በኩል እንዲሁ ወደ አንድነት ለመምጣት በአራቱም አቅጣጫ የሚገኙት የፋኖ ከፍተኛ ወታደራዊ አመራሮች ስብሰባቸውን ዛሬም ቀጥለው ማካሄዳቸው ተሰምቷል። ህዝቡም እነዚህ የፋኖ ከፍተኛ ወታደራዊ አመራሮች ያለ ምክንያት ወደ አንድነት የሚያመጣቸውን ውይይት በተልካሻ ምክንያት አቁመው እንዳይወጡ ከፍተኛ የሆነ ጫና እያሳደረባቸው መሆኑ ተሰምቷል። ይህ የህዝቡ ጫና የበረታባቸው የፋኖ ከፍተኛ ወታደራዊ አመራሮችን በአሁኑ ሰዓት ወደ አንድነት ለመምጣት ከጫፍ መድረሳቸውም እየተሰማ ይገኛል። ይህንንም አስመልክቶ ከፋኖ ወታደራዊ አመራሮች የደረሰንን መረጃ ይዘናል። በዝርዝር የምታደምጡት ይሆናል። ክቡራትና ክቡራን እስከ መረጃዎቹ ፍጻሜ ድረስ ቆይታችሁን ከአፍታ ሚዲያ ጋር እንድታደርጉ የጠየቅን ወደ ዝርዝር መረጃዎቻችን አለፍን። አብረን እንቆይ። ወደ መጀመሪያው መረጃችን ስናልፍ በአዲስ አበባ ምድር አንቀጥቅጥ ሰላማዊ ሰልፍ በዶክተሮች አማካኝነት ሊካሄድ መሆኑ ተሰምቷል። በዛሬው ዕለት በሀገሪቱ ከጫፍ ጫፍ የሚገኙ ዶክተሮች ለአራት ኪሎ አስተዳደር ጠንከር ያለ ተቃውሞን ማቅረባቸው ተሰምቷል። በ6 ቀናት ውስጥ የአራት ኪሎ አስተዳደር የደሞዝና የጥቅማ ጥቅም ጥያቄያቸውን የማይመልስ ከሆነ በመዲናዋ አዲስ አበባ ምድር አንቀጥቅጥ ሰላማዊ ሰልፍን ለማድረግ እየዛቱ መሆኑ ተሰምቷል። በዚህ የዶክተሮች ጥያቄ ክፉኛ የተበሳጨው የአራት ኪሎ አስተዳደርም በርከት ያሉ ዶክተሮችን እያሰረ መሆኑ ተሰምቷል። በከንቲባ አዳነች አቤቤ የሚመራው የአዲስ አበባ ፖሊስ ኮሚሽን እንዲሁም የፌዴራል ፖሊስ በጋራ በመሆን በአሁኑ ሰዓት ዶክተሮችን ካሉበት አድኖ በመያዝ ላይ እንደሚገኝም ተሰምቷል። ዶክተሮች ግን ይህ የእስርም ሆነ የአራት ኪሎ ማስፈራሪያን ከቁብ ሳይቆጥሩ በአስቸኳይ ጥያቄያቸው የማይመለስ ከሆነ ምድር አንቀጥቅጥ ሰላማዊ ሰልፍን በመዲናዋ አዲስ አበባ ለማድረግ መቁረጣቸው ተሰምቷል። ይህንንም ተከትሎ የአራት ኪሎ የብልጽግና አስተዳደር ከፍተኛ ስጋትና ውጥረት ውስጥ መግባቱ ተሰምቷል። ይህንን ነገር ለማስቆምም በአሁኑ ሰዓት ከፍተኛ የተባሉ ስራዎች በአራት ኪሎ ቤተመንግስት እየተሰሩ መሆኑንም ከአራት ኪሎ ምንጮች እየተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ የአረጋ ከበደ ቀንደኛ ተላላኪ የሆኑ 3 ከፍተኛ ባለስልጣናት በፋኖ ኃይሎች እርምጃ እንደተወሰደባቸው ተሰምተዋል። ከጎንደር አርማጮ ወደ ባህር ዳር ለከፍተኛ ስብሰባ ሲጓዙ በነበሩ እነዚህ የባዴን ባለስልጣናት ላይ የፋኖ ኃይሎች ዛሬ ከማለዳ ጀምሮ በከፈቱት መጠነ ሰፊ ጥቃት እስከነ አጃቢዎቻቸው እርምጃ የወሰዱባቸው ሲሆን በአሁኑ ሰዓትም የእነዚህ ባለስልጣናቶችን መደምሰስ ተከትሎ በክልሉ በሚገኙ የባዴን ተላላኪዎች ላይ ከፍተኛ ፍርሃት መንገሱንም እየተሰሙ ያሉት መረጃዎች አመላክተዋል። ይህንንም ተከትሎ በአሁኑ ሰዓት የባህር ዳሩን ስብሰባ ለመካፈል በመጓዝ ላይ የነበሩ
የነበሩ ሌሎች ባለስልጣናትም ሁኔታው አስግቷቸው ባሉበት እንደቀሩም እየተሰሙ ያሉት መረጃዎች አመላክተዋል። በክልሉ የፋኖ ኃይሎች በዋናነት የባዴን ተላላኪዎች ላይ የሚወስዷቸውን እርምጃዎች አሁንም አጠናክረው መቀጠላቸው ተሰምተዋል። በክልሉ የተካሄደ የሚገኘው የፋኖ ኃይሎችና የመንግስት ወታደሮች ውጊያም በተለያዩ አካባቢዎች ተጠናክሮ እየቀጠለ ሲሆን በዋናነትም በአርማጮ፣ አቸፈር፣ በለሳ፣ ጃዊ እንዲሁም ራያ ቆቦ፣ ሐይቅና ወልዲያ ግንባሮች ላይ በአሁኑ ሰዓት በከባባድ መሳሪያዎች ጭምር የታገዙ ውጊያዎች የተደረጉ መሆናቸው ተሰምቷል። የፋኖ ኃይሎች በለመዱት የሽምቅ የውጊያ ስትራቴጂ መሰረት የመከላከያ ሰራዊቱን የማዳከምና ትጥቅ የማስፈታት ተግባራቶቻቸውን አጠናክረው የቀጠሉ ሲሆን በዚህም ውጤታማ የተባሉ ስራዎችን በየግንባሩ እየሰሩ መሆናቸውንም ለማረጋገጥ ተችሏል። በአሁኑ ሰዓትም በበርካታ ግንባሮች የመከላከያ ሰራዊቱ አባላት ተስፋ በመቁረጥ ለፋኖ ኃይሎች እጃቸውን በመስጠት ላይ እንደሚገኙም እየተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ ከሰሞኑ ወደ አንድነት ለመምጣት ስብሰባ የተቀመጡት በአራቱም ማዕዘናት የሚገኙት የፋኖ ከፍተኛ ወታደራዊ አመራሮች ከህዝቡ ከፍተኛ የሆነ ጫና እየቀረበባቸው መሆኑን ለማረጋገጥ ተችሏል። በአሁኑ ሰዓት ስብሰባው ለአምስተኛ ተከታታይ ቀናት ተጠናክሮ እየቀጠለ ሲሆን ከዚህ ስብሰባ የፋኖ የአንድነት የምስራች የማይሰማ ከሆነ ከህዝቡ ከፍተኛ የሆነ ተስፋ መቁረጥና በፋኖ ኃይሎች ላይ ያለው እምነት ሙሉ በሙሉ እንደሚሸራሸርም እየተሰሙ ያሉት መረጃዎች አመላክተዋል። ይህ የህዝቡ እንቅስቃሴ ከፍተኛ ስጋት ውስጥ የጣላቸው የፋኖ አመራሮችን በአሁኑ ሰዓት ከዚህ ስብሰባ የፋኖ አንድነት የምስራች ዜናን ለማሰማት ጥብቅ የተባሉ ውይይቶችን በማድረግ ላይ እንደሚገኙም ለማረጋገጥ ተችሏል። በአሁኑ ሰዓትም ወደ አንድነት የመምጣት ጉዟቸው ከስምምነት የደረሰ ሲሆን አመራር የመመደብና እዞችን የማደራጀት ተግባራቶች በጥልቀት ውይይት የተደረገባቸው መሆኑንም ለማረጋገጥ ተችሏል። እነዚህ በአራቱ ማዕዘናት የሚገኙት የፋኖ አደረጃጀቶች ከህዝቡ የተቀበሉትን አደራ ለመወጣት ከዚህ ስብሰባ ለህዝቡ የምስራችን ይዘው ለመውጣት ጥብቅ የተባሉ ውይይቶችን በማድረግ ላይ እንደሚገኙም ከፋኖ ከፍተኛ ወታደራዊ አመራሮች ቃል አቀባዮች የተሰሙ ያሉት መረጃዎች አመላክተዋል። ክቡራትና ክቡራን ከአፍታ ሚዲያ ለሰዓቱ የተያዙት መረጃዎች እነዚህን ይመስላሉ። ሰናይ ቆይታ።